ይህች የምታዩት የጎዳና ተዳዳሪ ሴት ክሎይ ትባላለች። በመንገድ ላይ ከአንድ ሰውዬ ጋር በትከሻዋ ያጋጫሉ። አጋጣሚውን ተጠቅማ ትርፍ ነገር ካለ ብላ ጠይቀዋለች። እርሱም በምላሹ በጣም ይቅርታ ለጊዜው የለኝም በማለት አልፎ በመሄድ እዛው ከአቅራቢያው ካፌ ጋር የተቀመጠች ልጅ ጋር በመሄድ አበባ ይዞ በጉልበቱ በርከክ በማለት እስከዛሬ ከዓለም ላይ ከምርጧ ሴት ጋር ዴት ሳደርግ እንደነበር ተረድቻለሁ፣ አፈቅርሻለሁ፣ ታገቢኛለሽ ብሎ ይጠይቃታል። አይሆንም በማለት ትመልስለታለች። በቤተሰብ ለመመስረት ተነጋግረን ነበር በማለት እንደገና ይጠይቃታል። ከስራ ወደ ቤት የማይመጣ ሰው አላገባም በማለት አበባውን መሬቱ ጋር በመጣል ትሄዳለች። ይህንን ሁሉ ቁማ ስትመለከት ለነበረችው ክሎይ ቀለበቱን ከፈለግሽ ሰጁ ብሎ ሰጥቷት ይሄዳል። ክሎይ ተከትላ ትሄዳለች። ስራ ቦታው ስትደርስም ዘበኛ ወዴት ልትሄጂ ነው ብሎ ይከለከላታል። ክሎይ ቀለበቱን ለመስጠት ነው ብላ ብትነግረውም ሁኔታዋን አይቶ ከአንቺ እጅ ማንም ምንም አይወስድም በማለት ያሾፉባታል። በዚህ ጭቅጭቅ መሃል ሰውየው በካርቶን እቃ ይዞ ይወጣል። ክሎይ ዛሬ የሰጠኝ ቀለበት ስትለው አያስፈልገኝም ውሰጂው አላት። ክሎይ እንደ ሙሽሪት በፍቅረኛ ላይ ቶሎ እጅን ሰጠ በማለት ስትናገር ይናደድና የያዘውን ካርቶን መሬት ላይ ይጥለዋል። ዲላን ፍቅረኛውን ከአለቃው ጋር በማየቱ ተከፍቶ አለቃው ብዙ የስራ ጫና ሲያደርግበት እንደነበር ለክሎይ ይነግራታል። ይህ ብቻ አይደለም፣ ከመከፋቱ የተነሳ ራሱን መስደብና መውቀስ ይጀምራል። ይህንን አይታ ዝም ብሎ ማለፍ ያቃታት ክሎይ ዳላንን ለማረጋጋት ትሞክራለች። ፍቅረኛው ምን አይነት ሰው እንደቀረባት ማወቅ አለበት ብላ እንዲያውም እሷ ስትጠቀምባቸው የነበሩ እንደ ቀሚስ የመሳሰሉ ንብረቶቿን ትጠይቀዋለች። ክሎይ እንዳሰበችው የዳላን ፍቅረኛ ቀሚስ ለብሳ ተኳኩላና አምሮባት ከጎዳና ተዳዳሪነት ወደ ልዕልት ተቀይራ ከዳላን ጋር ፍቅረኛው ከአለቃው ጋር ወደሚገኙበት ቦታ አብረው ይሄዳሉ። አሪፍ ጥንዶችም ይመስላሉ። ይህንን የዳላን ፍቅረኛና አለቃው ሲመለከቱ መረበሻቸው አልቀረም። እነ ዳላንም ሄደው ሰላምታ ይሰጣቸዋል። ፍቅረኛ አላስቻላትም እና ሄዳ የለበሹ ቀሚስ የኔ ነው ብላ ክሎይ ላይ ማፋጠጥ ትጀምራለች። ዳላንም ለእሷ ገዝቼላት ነው በማለት ይመልስላታል። እንደውም ፍቅረኛ አይነች ተዋወቂያት ይላታል። መበቀላቸው ካልቀረም እነሱ ፊት እስኪ እንዳንስ ተባብለው መደነሳቸውን ይጀምራሉ። ዳንሳቸውም የማስመሰል ሲሆን የእውነት ነበር የሚመስለው። ዳላም በክሎይ ሳይሰብ አልቀረም። አይኑን ከሷ ሊያነሳ አልቻለም። በዛ ላይ አድናቆቱን ይገልጽላታል። ይህንን በእንዴት ስትመለከት የነበረችው ፍቅረኛው ወደሚደንሱበት ቦታ ትመጣለች። የዲላንን እጅ ከክሎይ እጅ አላቃ በእጇ ትይዝና ማውራት አለብን። ዲላንን በቀሉን ሲያጣጥም የምናወራው ጉዳይ የለም ይላታል። ፍቅረኛውም ተስፋ አትቆርጥ፣ አታስመስል፣ ልታገባኝ እኮ ነው፣ ግድ የሌለህ አትምሰል፣ ለእኔ ስሜት እንዳለህ አውቃለሁ እንዲህ ብላ ስትነግረው ዲላንም አልጨከነም። ክሎይን ለአንድ ደቂቃ መለሳለሁ ብሏት ጥለዋት ይሄዳሉ። ፍቅረኛው ዲላንን እንደገና ለማማለልና ለማባበል ትሞክራለች። ክሎይም ይህንን ስታይ ፊቷን በሀዘን ሞልታ ለመሄድ ኮቷን ትለብሳለች። የዲላን አለቃ ሚስተር ሲመንስ ወደ ክሎይ መጥቶ ይጠጋና $200 ይበቃል ይላታል። ወደ እሷ ተጠግቶ ሰውነቷን እየነካካ ያበሳጫት ጀመር። ክሎይም ፍላጎት እንደሌላት ብትነግረውም ሊተዋት አልቻለም። ጭራሽ እጇን ይዞ ሁሉም ነገር ዋጋ አለው እያለ ይታገላት እና ብስጭቷን ያባብስባት ጀመር። በዚህ መሃል ዲላን ይመጣል። ምን እያደረክ ነው በማለት ሲመንስን ወደ መሬት ይጥለዋል። የዲላን ፍቅረኛ ግሬስም ሲመንስን ለማንሳት ስትሞክር እጅሽን ዞር አድርግልኝ ብሎ ልብሱን ማራገፍ ይጀምራል። ሚስተር ሲመንስም ዲላንን ከስራው ያባረዋል። ከጓደኛ ጋር ወደ ጎዳና ወጥተህ ለምን ብሎት ይሄዳል። ግሬስም ሚስተር ሲመንስን ተከትላ ትሄዳለች። ዲላን ክሎይን ለማረጋጋት ይሞክራል። ምርጥ ሴት እንደሆነችም ይነግራታል። ክሎይም አይ እኔ እኮ መንገድ ላይ ለምግብ ብር የምለምን ነኝ ስትለው ዲላንም አይ እንደዛ አይደለሽም፣ የምናገረውን ለራሴ ማመን ከብዶኛል፣ ቢሆንም ግን በግማሽ ቀን ውስጥ ከአንቺ ፍቅር ይዞኛል በማለት ክሎይን ያነጋግራት ጀመር። ከዚህ በኋላ የምታርፍበት መኖሪያ ያለሽ ምናልባት ከጓደኛሽ ጋር አለም ከተስማማሽ ከፍቅረኛሽ ጋር። ክሎይም ስሜቷን አልደበቀችም። ደስታዋን በፊቷና በፈገግታዋ እያሳየች ዲላንን ሳመችው።